የምንወደውን ሰው ስናገኝ ለመኖር እንጓጓለን። የሰው ልጅ ህይወት እውነተኛ ትርጉሟን የምታገኘው በብቸኝነት በሚደረግ ጉዞ ሳይሆን በልብና በነፍስ ከሚቀራረቡ ሰዎች ጋር በሚፈጠር ጥልቅ ቁርኝት ነው። የምንወደውንና የሚረዳን ሰው በህይወታችን ስናገኝ ዓለም በአዲስ መነጽር መታየት ትጀምራለች። ትናንት ይከብዱን የነበሩ ዳገቶች ይቀላሉ። ትርጉም ያጡ የነበሩ የዕለት ተዕለት ውጣ ውረዶችም አዲስ ጣዕምን ይላበሳሉ። ዛሬ እውነተኛ ፍቅር ህይወታችንን እንዴት አዲስ ዋጋ እንደሚያላብሰውና የመኖር ጉጉታችንን እንደሚያሳድገው እንመረምራለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ መውደድና ማፍቀር የውስጥ ብርታታችን፣ የሰላማችን ወደብ ነው። መውደድና ማፍቀር በውስጣችን ያለውን ድብቅ ብርታት ቀስቅሰው ለህይወታችን ያለንን ፍላጎትና የመኖር ጉጉት በከፍተኛ ደረጃ ያሳድጉታል። እውነተኛ ፍቅር ልክ እንደ ንጋት ፀሐይ በነፍሳችን ላይ ተስፋን ይዘራል። ለምን እኖራለሁ ለሚለው ጥያቄ በደስታ የተሞላ ምላሽን ይሰጠናል። የምንወደው ሰው ሲኖር ማንነታችንን በነፃነት የምንገልጽበት፣ ድክመታችንን ሳንፈራ የምናይበትና የሚደግፈንን ትከሻ የምናገኝበት የሰላም መውደብ ይኖረናል። ይህ የደህንነት ስሜት ደግሞ ዓለምን በድፍረት ለመጋፈጥ እንድንነሳ ያደርገናል። ሁለተኛው፣ መወደድ ለሰው ልጅ ነፍስ ትልቅ መድኃኒት ነው። ከሚወዱት ሰው ጋር የሚደረግ ቀላል ጨዋታ፣ የሚካፈል ማዕድ ወይም የሚሰነዘር የፍቅር ቃል በውስጣችሁ የህይወት ምንጭ እንዲፈልቅ ያደርጋል። መወደድ ለሰው ልጅ ነፍስ ትልቅ መድኃኒት ነው። ምክንያቱም በሰው ልብ ውስጥ ቦታ ሲኖረን ብቻ ነው እውነተኛ መኖራችን የሚታወቀን። የምንወደውን ሰው ማግኘት ማለት ለህይወታችን አዲስ ዋጋ መስጠት ማለት ነው። ኑሯችን ከግል ምኞት አልፎ ለሌላው የሚተርፍ ትርጉም ይኖረዋል። ውድና የተከበራችሁ የሜሮኒካ ቻናል ተከታታዮች፣ በህይወታችሁ ውስጥ የመኖር ጉጉታችሁን የሚጨምሩ፣ ለነገ እንድትጓጉ የሚያደርጓችሁና ልባችሁን በደስታ የሚሞሉ ሰዎችን አጥብቃችሁ ያዙላችኋለሁ። ምክንያቱም ህይወት እውነተኛ ውበቷ የሚገለጠው በፍቅር ተሳስረን አብረን ለመኖር ስንጓጓ ብቻ ነው። ለመሆኑ በአንተ ወይም ባንቺ ህይወት ውስጥ የመኖር ጉጉታችሁን የጨመረውና ልባችሁን በፍቅር የሞላው ልዩ ሰው ማን ነው? ፍቅራችሁንና ሀሳባችሁን ታች ባለው ኮሜንት ላይ አጋሩኝ፣ የምንወያይበት ይሆናል። ይህ መልእክት የብዙዎቻችሁን ልብ በፍቅርና በስሜት እንደሚያሞቅ ተስፋ አድርጋለሁ። ለምትወዷቸውና ህይወታችሁን ላለመቁላችሁ ሰዎች ሁሉ ሼር በማድረግ ፍቅራችሁን ግለጹላቸው። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የሜሮኒካ ቤተሰብ አባል ሁኑ። ደስ የሚል በፍቅር የተሞላ ቀን ይሁንላችሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።